ሰላም ተመልካቾቻችንና ውድ አድማጮቻችን በያላችሁበት እንደምን አላችሁ? ይህ ምህረት ሴቶችና ህጻናት በጎ አድራጎት ድርጅት ከምዕራብ አዲስ አበባ ኢትዮ ቴሌኮም በጎ አድራጎት ማህበር ጋር በመተባበር የክረምት በጎ ፍቃድ የማስጀመሪያ መርሃ ግብር ቅድመ ዝግጅትና ከብዙ በጥቂቱ በዚህ ፎቶ ላይ እየተመለከትን እንገኛለን። ምህረት ሴቶችና ህጻናት በርካታ ህጻናትን፣ አረጋውያንን እንዲሁም ሴቶችን በመደገፍ ይታወቃል። ለበርካታ ዓመታት ከአረጋውያንን ከየጎዳናው ከየመንገዱ እያነሳ እየደገፈ እያገዘ ያበረታታ የሚገኝ ድርጅት ነው። ይህንን የምትመለከቱ ክቡራትና ክቡራን በያላችሁበት ምህረት ሴቶችና ህጻናትን እንድትደግፉ እያልን አሁን የምትመለከቱት እነዚህን አልባሳት የኢትዮ ቴሌኮም ምዕራብ አዲስ አበባ ዞን ሙሉ ሰራተኞች ከለት ልብሳቸው ላይ በማሰባሰብ በአንድ ማዕከል ላይ በመሰብሰብ ለምህረት ሴቶችና ህጻናት በጎ አድራጎት ድርጅት በመስጠት እነሱም በተገኙበት በማስረከብ ከተለያዩ ቦታዎች በተለይ የሃይማኖት ተቋማት አካባቢ ያሉ በየጎዳና ላይ ያሉ እናቶች፣ አባቶች፣ እህቶች፣ ወንድሞች ህጻናትን በመሰብሰብ ለክረምት እንዳይበርዳችሁ በማለት ጃኬቴን ለበረደው ሰው በማለት ቀሚሴን ለበረደው ሰው እናት ለማለት ይህንን አሰባስበው ሰጥተዋል። ይህንን የምትመለከቱ እነዚህ ባላችሁበት ሁኔታ ከተለያየ ቦታ ላይ በማሰባሰብ ይህንን አልባሳት ለሚመለከተው ለሚገባቸው አድርሱልን ያለው የምዕራብ አዲስ አበባ ኢትዮ ቴሌኮም በጎ አድራጎት ማህበር ለቀጣይም ከጎናችሁ መሆናችንን በዚሁ እናረጋግጣለን እያሉ እንሆ ይህንን አልባሳት እየደገፉልን እጅግ አድርገን እያመሰገንን በቀጣይ ስራችን አብራችን እንደምትሆኑ ሙሉ እምነት አለን ይላል ምህረት ሴቶችና ህጻናት በጎ አድራጎት ድርጅት። በመናገኘው እንኖራለን፣ በመንሰጠው ህይወት እንዘራለን። ወደ ተመልካቾችና አድማጮቻችን ምህረት ሴቶችና ህጻናትን ለመደገፍ ሁልጊዜም በራችን ክፍት ነው።